ዜማ የሚባል ድንቅ ነገር ባልተፈጠረበት የእግዚአብሔር ምስጋና ምን አይነት ቃና ነበረው! እግዚአብሔርም በሰማያዊ ዜማ በምድራውያን ሰዎች ሊመሰገን በወደደ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ አንድ ብሩህ ኮከብ ብቅ አለ። ማህሌታይ ቅዱስ ያሬድ የሰማይ ዜማ ቅዱስ ያሬድ በ6ኛው መቶ ክፍለ ዘመን በሚያዝያ 5 ቀን በ505 ዓመተ ምህረት በአክሱም ከተማ ከአባቱ ከይስሐቅ ከእናቱ ከታውክሊያ ተወለደ። እድሜው ለትምህርት በደረሰ ጊዜ ቅዱስ ያሬድ ይስሐቅ ወደሚባል መምህር ዘንድ ሄዶ ትምህርቱን ጀመረ። ሆኖም የመጀመሪያ ትምህርት ዘመኑ ፈታኝ ነበር። ገና በለጋ እድሜው መዝሙረ ዳዊትን ለመሸምደድ ሲሞክር ከባድ ትግል ገጠመው። ቃላቱ እንደሚያመልጡት ትርጉሙ እንደ ጭጋግ የራቀበት ሆኖ ይታየው ነበር። ሌሎቹ ልጆች በቀላሉ ሊሸመድዱት፣ እርሱ ግን እያንዳንዱን ቃል ለመያዝ ብዙ ጊዜ ታገል ነበር። በዚህም ምክንያት መምህሩ ይቆጡትና ያዝኑበት ነበር። ይህም በትንሹ ያሬድ ልብ ውስጥ የውድቀትና የብስጭት ስሜት እንዲሰርጽበት አደረገ። ትምህርት ከባድ ሸክም፣ መዝሙረ ዳዊት ደግሞ ሊሻገረው የማይችል ተራራ መስሎ ታየው። በአንዱ ቀን አባ ይስሐቅ በሌሎች ተማሪዎች ፊት በቁጣ ገሰጹት። የቃላቸው ኃይል በትንሹ ልብ ላይ እንደ ሹል ሰይፍ ተሰማው። የትምህርት ጓደኞቹም ያንን ትዕይንት ሲመለከቱ በያሬድ ላይ ፌዝ እየሰነዘሩ ሳቁበት። የውርደት ስሜት እንደ ከባድ ድንጋይ አንገቱን አስደፈው። የብቸኝነት እንባ በዓይኖቹ ላይ ተሞሉ። ያሬድ ራሱን ዝቅ አደረገ። የፌዝ ቃላቶቹም በጆሮ ሲያስተጋቡ የውርደት ስሜት እንደ ከባድ ሸክም ከብዶት ወደ ቤቱ ተመለሰ። ቤትም ከገባ በኋላ ወደ ትምህርት ቤት አልተመለሰም። ቅዱስ ያሬድ 7 ዓመቱ ሲሆን ጠንካራና ገር የነበሩት አባቱ በድንገት ያርፋሉ። ከዚህም በኋላ በቤታቸው ሐዘን አንዣበበ። ከባለቤቷ ጋር በጣም ይዋደዱ ነበርና ለታውክሊያ ሐዘኑ ከበዳት። በዚህ ወቅት እናቱ ይበልጥ ስለ ልጇ ተጨነቀች። እናት የልጇን ወደፊት ዕጣ ፈንታውን በአጎቱ በመምህር ጌዲዮን እጅ በአደራ ለመስጠት ወሰነች። እንዲያሳድገውና እንዲያስተምረውም ወንድሟን ተማጸነች። የመምህር ጌዲዮንም ልብ በእህቱ ሐዘን ተነካ። ያለምንም ማመንታት ያሬድም በልጅነት ለመቀበል ተስማማ። ቅዱስ ያሬድም ከአባቱ ሞት በኋላ የጠፋበትን የፍቅርንና የደህንነት ጥላ ስር በአጎቱ ጥበቃ አገኘ። መምህር ጌዲዮን ያሬድን አዲስ ምዕራፍ እንዲጀምር እጁን ዘረጋለት። ያሬድ ከአዲሱ አስተማሪው ከአባ ጌዲዮን ዘንድም የመዝሙረ ዳዊትን ትምህርት ለመረዳት ተቸገረ። ቃላቱ እንደ ቀድሞ ጊዜ ከፊቱ ይሸሹበት ነበር። በዚህም ላይ ጓደኞቹ በድጋሚ በዝግታው እየተሳለቁበትና እያሾፉበት በጆሮም ይሰማው ነበር።
ከዕለታት በአንድ ቀን መምህር ጌዲዮን ያሬድን ሲገርፈው በምሬት አለቀሰ። የውርደት ስሜት እንደገና ልቡን ሲጫነው ያሬድ ትምህርቱን ትቶ ለመሸሽ ወሰነ። ከእንግዲህ መማር እንደማይችል በማመን ጀርባውን ለዕውቀት ዓለም ሰጥቶ ወደማያውቀው አቅጣጫ ሮጠ። ማይኪራ ወደምትባል ቦታም ተጓዘ። በመንገድ ላይ ሳለ ውሃ ስለተጠማ በዚያ ስፍራ ካለ ምንጭ ውሃ ጠጥቶ በዛፉ ስር ለማረፍ ቁጭ አለ። ወደ ላይም በሚመለከትበት ጊዜ ከዛፏ ላይ አንዲት ትል ፍሬ ለመብላት ከታች ወደ ላይ ስትወጣ ስትወርድ ተመለከተ። እርሱም ትኩር ብሎ አያት። ትሏም 6 ጊዜ ያለመሰልቸት ከወጣች ከወረደች በኋላ በሰባተኛውም ፍሬውን ካለበት መድረስ ቻለች። ፍሬውንም መብላት ጀመረች። በዚያን ወቅት ቅዱስ ያሬድ አሰበ፣ እንዲህም አለ፣ ይህች ትል ፍሬን ለመብላት እንዲህ ከታገሰች እኔም እኮ ትምህርት ለመማር ብታገስ እግዚአብሔር አምላክ ይገልጽልኛል ብሎ አሰበ። ሰውነቴ ሆይ ግርፋትን ለምን አትታገሽም? መከራንስ ለምን አትቀበይም? ብሎ ሰውነቱን ከገሰጸ በኋላ ወደ መምህሩ ተመልሶ አባቴ ሆይ ይቅርታ አድርግልኝ፣ እንደ ቀድሞ አስተምረኝ አለው። መምህሩ ጌዲዮንም ተቀብሎ ያስተምረው ጀመር። ከዚህ በኋላ ቅዱስ ያሬድ በአጥቢያው በምትገኝ በአክሱም ጽዮን ቤተክርስቲያን ዘውትር እየሄደ ዕውቀትና ጥበብ የሚገልጽ የጌታዬ እናቱ እመቤቴ ሆይ አይነ ልቦናዬን ያበራልኝ ዘንድ ለምኝልኝ እያለ ይለምን ነበር። እግዚአብሔርም የዕውቀት ጽዋ ገልጾለት በአንድ ቀን 150 መዝሙረ ዳዊት፣ መኃልየ ነቢያት፣ መኃልየ ሰሎሞንና ሌሎችን ትርጓሜ መጻሕፍት የብሉያትና ሐዲሳት ትርጓሜ መጻሕፍትን አወቀ። ቅዱስ ያሬድም አንድ ቀን በጸሎት ላይ ሳለ ብርሃን በእሱና በአካባቢው ሁሉ መላ። ከዚህም በኋላ እግዚአብሔርም ምስጋናን የሚያስተምርበት ምክንያት እንዲሆን በወደደው ጊዜ ቅዱስ ያሬድን በመንፈስ ቅዱስ መሪነት ሦስቱን የዜማ ስልት ማለትም ግዕዝን፣ ዕዝልን፣ አራራይን ከ3 አእዋፍ አስተማረው። ወደ ሰማይም በመንፈስ ቅዱስ በመነጠቅ ቅዱሳን መላእክት እግዚአብሔርን ልዩ በሆነ ጣዕመ ዜማ ሲያመሰግኑት ሰምቶ ወደ ምድር ተመለሰ። መሰረተ ዜማ ወጠነ ያሬድ ከዚህም በኋላ በአክሱም ጽዮን ቤተክርስቲያን ከታቦተ ጽዮን ፊት ቆሞ አምላኩን እግዚአብሔርን ዋይ ዘሰማይኩ በሰማይ ዘመላእክት ትገናኝ በማለት የሰማሁት የመላእክት ምስጋና ምን ይደንቅ ምን ይረቅ በማለት በዜማው አመስግኗል። ቅዱስ ያሬድ
ሰማያዊ ዜማ በሚያዜምበት ጊዜ ካህናቱ፣ ንጉሥና ምዕመናን አዲስ ነገር ሆኖባቸው ከዚያም እንዴት እንቀበለው ምልክት ሳናገኝ ብለው ማሰብ ሲጀምሩ ንጉሡ ገብረ መስቀል በእግዚአብሔር የሚያምኑ ነበሩና አምላካችን ይገለጽልን ብለው ከታኅሳስ 1 ቀን እስከ እሁድ ድረስ ሕዝቡ ሱባኤ እንዲይዝ አወጁ። በየቀኑም እግዚኦታና ምህላን ያደርሱ ነበር። በሰባተኛውም ቀን እሁድ ጠዋት ጌታ በዕለተ ዓርብ እንደተሰቀለ ሆኖ በአክሱም ጽዮን ቤተክርስቲያን ጉልላት ላይ ተገልጾ ምልክት ሰጥቷቸዋል። ከዚህም አያይዞ ቅዱስ ያሬድ ዘበመስቀሉ ተቀነወ ወበነቢያት ተሰብከ መላእክት ወሊቃነ መላእክት ሰብህዎ ኪያሁ ንሰብክ መድህነ ብሎ ነገረ መስቀሉን በማውሳት የወልድ ምሳሌ በሆነው በእዝል ዜማ ዘመረ። ትርጓሜውም በነቢያት ትንቢት የተነገረለትና በመስቀሉ ላይ የተቸነከረው ጌታ መላእክትና የመላእክት አለቆች አመሰገኑት፣ እኛም እርሱ መድኃኒት እንደሆነ እንናገራለን ማለት ነው። በዚህም በተገለጸው ምስክርነት መሰረት ዜማው ከእግዚአብሔር ዘንድ የተሰጠ መሆኑ ታምኖ ከዚያን ዕለት ጀምሮ የቅዱስ ያሬድ ዜማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መደበኛ መገልገያ ሆነ። ከዚህ በኋላ ቅዱስ ያሬድ 5 የዜማ መጻሕፍትን ደረሰ። እነዚህም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬና መዋሥዕት ናቸው። ከደረሳቸው የዜማ መጻሕፍቶችም ውስጥ ትልቁ ድጓ ነው። በሶስትም ይከፈላል። የዮሐንስ አስተምሮና ፋሲካም ይባላሉ። በንባባት ብቻ ይቀደስባቸው የነበሩትን 14ቱ ቅዳሴያት በዜማ የደረሳቸው ቅዱስ ያሬድ ነው። ዝማሬም በ5 ይከፈላል። ህብስት፣ ጽዋ፣ መንፈስ፣ አኮቴትና ምስጢር ይባላል። ቅዱስ ያሬድ በኢትዮጵያ ታሪክ ወርቃማ ዘመን ብቅ ብሎ ለተዋሕዶ ቤተክርስቲያን የማይተካ ውርስን ትቶ አልፏል። ያከናወናቸው ድንቅ የዜማና የድርሰት ሥራዎች ዛሬም ድረስ በቤተክርስቲያናችን ሲያገለግሉ የቆዩ ሲሆን እስከ ክርስቶስ ምጽአትም ድረስ ያገለግላሉ። ያሬድ ወጠንከ ነቢየ በአንቀጸ ብርሃን። ድጓን በመደርደር የጾመ ድጓን ዜማዎችን በማዜም ምዕራፍንም በማስተካከል ዝማሬ መስዋዕትንም በማዋቀር ቅዱስ ያሬድ ለትውልድ የሚተላለፍ የጸሎትና የውዳሴ ሀብት ትቶልናል። እነዚህ ስራዎቹ ቤተክርስቲያናችንን ከሰማያውያን መላእክት ጋር በአንድነት እንድትቆም ከማድረጋቸውም በላይ የራሷ የሆነ ልዩ የዜማ ሀብት እንዲኖራት በማድረግ የላቀ አስተዋጽኦ አበርክቷል። ከዕለታት አንድ ቀን ቅዱስ ያሬድ በግዕዝ፣ በእዝል፣ በአራራይ ዜማ፣ በዝማሜ እያመሰገነ በነበረበት ጊዜ ንጉሡ አፄ ገብረ መስቀል በዜማው ተመስጠው አይን አይኑን እያዩት ሳያውቁት የቅዱስ ያሬድን እግር በያዙት የብረት ዘንግ ወጉት። ሁለቱም በተመስጦ ስለነበሩ የሆነውን ነገር አላስተዋሉትም ነበር። ዜማው አብቅቶ ሁለቱም ከተመስጧቸው ሲነቁ ዘንጋቸው በቅዱስ ያሬድ እግር ላይ ተሰክቶ ብዙም ደም ፈሶት ነበር። ንጉሡም ደንግጠው እጅግ አዝነው ደምህን አፍስሻለሁና የምትፈልገውን ማንኛውም ነገር ጠይቀኝ እሰጥሃለሁ ሲሉ ቃል ገቡለት። ቅዱስ ያሬድም የምለምነው አንድ ነገር አለ፣ እርሱም ፈጽምልኝ አላቸው። የፈለግከውን ጠይቅ ፈቅጄልሃለሁ አሉት። እርሱም ከእንግዲህ በኋላ የቀረኝን ዘመን በጸሎትና በብሕትውና መኖር እንድችል ከከተማው ራቅ ወዳለ ቦታ ሄጄ ፈጣሪን ማገልገል እፈልጋለሁ ብሎ የንጉሡን ፈቃድ ጠየቀ። አፄ ገብረ መስቀልም የቅዱስ ያሬድን ቃል ሰምተው
በገቡለት ቃል መሰረት ፈቀዱለት። ከዚያም ጉዞን ወደ ደቡብ አቅጣጫ ወደ ሰሜን ተራሮች አደረገ። በዚያም አሁን በስሙ የታነጸ ቤተክርስቲያን ባለበት ቦታ ላይ በምናኔ ተወስኖ ፈጣሪውን በብህትውና እያገለገለ ኖረ። ደብረ ሐዊ ከተባሉ ተራራ ላይ በምናኔ ብዙ ዓመታትን ካሳለፈ በኋላ በጸለምት ዋሻ በአንዱ ግንቦት 11 ቀን በ571 ዓመተ ምህረት ተሰውሯል። በእውነትም ቅዱስ ያሬድ በዚያን በኢትዮጵያ ታሪክ ወርቃማ ዘመን ብቅ ብሎ ለተዋሕዶ ቤተክርስቲያን የማይተካ ውርስን ትቶ አልፏል። ያከናወናቸው ድንቅ የዜማና የድርሰት ሥራዎች ዛሬም ድረስ በቤተክርስቲያናችን ሲያገለግሉ ይኖራሉ። ለዚህ ታላቅ በረከት ሁላችንም ዘወትር ዕዳ አለብን። የቅዱስ ያሬድ በረከት በሁላችን ላይ ይደር፣ አሜን። ያሬድ ካህን ጥዑመ ልሳን ያሬድ ካህን ጥዑመ ልሳን መሰረተ ዜማ ወጠነ መሰረተ ዜማ ወጠነ ያሬድ ካህን መሰረተ ዜማ ወጠነ መሰረተ ዜማ ወጠነ ያሬድ ካህን ያሬድ ካህኑ አንደበቱ ጣፋጭ ያሬድ ካህኑ አንደበቱ ጣፋጭ የዜማን መሰረት ጀመረ የዜማን መሰረት ጀመረ ያሬድ ካህኑ የዜማን መሰረት ጀመረ የዜማን መሰረት ጀመረ ያሬድ ካህኑ ያሬድ ካህን ጥዑመ ልሳን ያሬድ ካህን ጥዑመ ልሳን መሰረተ ዜማ ወጠነ መሰረተ ዜማ ወጠነ ያሬድ ካህን መሰረተ ዜማ ወጠነ መሰረተ ዜማ ወጠነ ያሬድ ካህን ያሬድ ካህኑ አንደበቱ ጣፋጭ ያሬድ ካህኑ አንደበቱ ጣፋጭ የዜማን መሰረት ጀመረ የዜማን መሰረት ጀመረ ያሬድ ካህኑ የዜማን መሰረት ጀመረ የዜማን መሰረት ጀመረ ያሬድ ካህኑ ያሬድ ካህን ጥዑመ ልሳን ያሬድ ካህን ጥዑመ ልሳን መሰረተ ዜማ ወጠነ መሰረተ ዜማ ወጠነ ያሬድ ካህን መሰረተ ዜማ ወጠነ መሰረተ ዜማ ወጠነ
ያሬድ ካህን